እነዚህ ውድ የሆኑ ተምብኔሎችን በምን እንደሰራታላችሁ በስልኬ ነው። ሌላ ምንም ተአምር የለም። እናንተ ብዙ ቪዲዮ አይታችሁ ወይም ደግሞ 5000 እና 6000 ከፍላችሁ ተምራችሁ ሊሆን ይችላል። እኔ ግን ምንም ብር ሳያስፈልገኝ እንዲሁም ምንም ፒሲ ሳያስፈልገኝ በስልኬ ብቻ እነዚህ ውድ የሆኑ ተምብኔሎችን ሰርቻለሁ። እናንተም እንዴት እንደምሰሩት እና እንዴት እንደምትሸጡት የሚገዛ ሰውም እንዴት እንደምታገኙት በዚህ ቪዲዮ ስቴፕ ባይ ስቴፕ እነግራችኋለሁ። አፕወርክ የሚባል ነገር የለም ደግሞ እንዳታስቡ። ፈርስት ዩቲዩብ እና ተምብኔል ምን አገናኘው የሚለው ነገር በዚሁ እንየው እስቲ። ዩቲዩብ ያው ዩቲዩብ ነው። ተምብኔል ማለት ደግሞ የቪዲዮአችሁ በር ብላችሁ ብትወስዱት ይቀላችኋል። በአጭሩ ልንገራችሁ፣ ተምብኔል ማለት የቪዲዮአችሁ መገለጫ ማለት ነው። ገና ተመልካቹን ቪዲዮን ሳያየው ስለምን እንደሆነ የምረዳበት ፎቶ ማለት ነው። ነገሩን ቀለል አድርጌ ልንገራችሁ። ዩቲዩብ ማለት የቪዲዮ መገኛ ብቻ አይደለም። ዩቲዩብ ማለት ልክ እንደ ውድድር ነው። ፈጥኖ ያወቀ ሰው ያሸንፋል፣ ያላወቀ ሰው ደግሞ ይወድቃል ማለት ነው። አፕሎድ የምታደርጉት ነገር ሙሉ ላይክ፣ ተምብኔል፣ ቪዲዮ፣ ታይትል ይሄንን ነገር ሙሉ ዩቲዩብ ለተሰወነ ሰዎች አሳይቶ ይሞክራል። አልጎሪዝሙ ከሚፈልገው በታች ከሆነ ማለትም የእናንተ ቪዲዮ አልጎሪዝሙ ከሚፈልገው በታች ከሆነ ማለትም የእናንተ ቪዲዮ በአሪፍ የሆነ ካሜራ የተቀረጸ ወይም ደግሞ በአሪፍ የሆነ ኮምፒውተር ኤዲት የተደረገ ይሄ ነገር ሙሉ ለአልጎሪዝሙ ምንም ግድ አይሰጡም። የሚጠይቀው አንድ ቀላል ጥያቄ ነው። ሰዎች ይሄንን ቪዲዮ ክሊክ ያደርጉታል ወይ? ታይትላችሁና ተምብኔላችሁ የእናንተ ቪዲዮ ዘበኞች ናቸው። እነሱ አንደኛው ጥያቄ ካላለፉ ማለትም አልጎሪዝሙ ከሚፈልገው በታች ከሆነ የእናንተ ቪዲዮ ዩቲዩብ ለሰዎች ማሳየት ያቆማል። ስለዚህ ተምብኔላችሁ የቪዲዮአችሁ መታየት ከ90% ይወስናል ማለት ነው። ከዚህ ትራፕ ለመውጣት ደግሞ እነዚህ 6 ነገሮችን ማወቅና ማስተካከል አለባችሁ። በተለይ ስድስተኛው አብዛኛችሁ ዩቲዩበሮች አይነግራችሁም። አንደኛው ተምብኔላችሁ ነው። በመጀመሪያ ቪዲዮ ላይ እንዳወራ ነው ተምብኔላችሁ የእናንተ ቪዲዮ ለመታየት ከ90% ስለሚወስን አሪፍ አድርጋችሁ ተምብኔላችሁ ከሰራችሁ ከዚህ ትራፕ መውጣት ትችላላችሁ። ሁለተኛው ታይትላችሁ ነው። በጭራሽ ተምብኔላችሁ ላይ የጻፋችሁትን ጽሑፍ አምጥታችሁ ታይትላችሁ ላይ እንዳትጽፉ። እንዲሁም ረጅም ማድረግም የለባችሁም። ለምን እንዳልኩ ልንገራችሁ። ሰዎች መጀመሪያ ተምብኔላችሁን ነው የሚያነበው፣ ከዛ በኋላ መጥቶ ታይትላችሁን ነው የሚያነበው። ታይትላችሁ ረጅም ከሆነ ማለትም የሚያደክም ከሆነ ሰዎች የእናንተ ቪዲዮ ስክሮል ያደርጋል ማለት ነው። ሶስተኛው ስክሪፕታችሁ ስለሆነ ስክሪፕታችሁን አሪፍ አድርጋችሁ መጻፍ ሞክሩ። የእናንተ ቪዲዮ ውስጥ የሚታወሩት ነገር በቀላሉ እዛ ላይ ጽፋችሁ ሰው እያነበበ የእናንተ ቪዲዮ እንዲወድ አድርጋችሁ መጻፍ ሞክሩ። እንዲሁም የእናንተ ሃሽታግ ውስጥ አሪፍ አድርጋችሁ የሆነ ነገር መጻፍ አለባችሁ። ያ ነገርም በየቀኑ ሰርች የሚደረግ አሪፍ የሆኑ ነገሮችን መጻፍ አለባችሁ። ለምሳሌ ለምን እንዳልኩ ልንገራችሁ። የእናንተ ቪዲዮ ቢቆም ራሱ ቪው ማግኘት ካልቻለ ያ ነገር ሰርች ስለሚደረግ የእናንተ ቪዲዮ ዩቲዩብ ይሄ ቪዲዮ ሰርች ስለሚደረግ አሪፍ ቪዲዮ ነው ብሎ ለሰዎች ማሳየት ይቀጥላል ማለት ነው። ስለዚህ እዛ ላይ አሪፍ አድርጋችሁ ከጻፋችሁ የእናንተ ቪዲዮ ሰርች ስለሚደረግ ዩቲዩብ የእናንተ ቪዲዮ በየቀኑ ለሰዎች ያሳያል ማለት ነው። አራተኛው ቮይስ ነው። ይሄንን እንኳን ምንም ማለት አልፈልግም። ዩቲዩብ ላይ ገብታችሁ ፕሮፌሽናል ቮይስ ብላችሁ ሰርች ስታደርጉት የሚያስተምሩ ብዙ ቪዲዮዎች ስላሉ እነሱን መመልከት ትችላላችሁ። አምስተኛውና ዋነኛው እንዳሌላችሁ ዩቲዩብ ላይ ዋነኛው የሚባል ነገር የለም። አሪፍ አድርጋችሁ ቪዲዮአችሁን መቅረጽ ሞክሩ። አሪፍ አድርጋችሁ ተምብኔላችሁንም አሪፍ አድርጋችሁ መስራት ሞክሩ። እንዲሁም ቪዲዮአችሁን አሪፍ አድርጋችሁ ለማቅረብ ሞክሩ። አልጎሪዝሙ የተሻለ ነገር ስለሚያስቀድም አሪፍ አድርጋችሁ ኤዲት ለማድረግ ሞክሩ። የምታቀርቡትን ነገር እስከ መጨረሻ ሰው እንዲያዩ አሪፍ አድርጋችሁ ለማቅረብ ሞክሩ። የእናንተ ቪዲዮ ሰዎች ክሊክ እያደረጉ የሚወጡ ከሆነ አልጎሪዝሙ የእናንተ ቪዲዮ ውድቅ እንደሚደረግ ስለሚያደርግ አሪፍ አድርጋችሁ ማቅረብ ሞክሩ። ቮይስም ሆነ ኤዲት አሪፍ አድርጋችሁ በተሻላችሁ አቅም አሪፍ አድርጋችሁ ለማቅረብ ሞክሩ። ስድስተኛውና ዋነኛው ነገር ኮንተንታችሁ ነው። ኮንተንታችሁ ይሄ ሁሉ ያወራነው ነገር ሙሉ አቅፎ ስለሚይዝ ኮንተንታችሁ በጣም ነው የሚያስፈልገው። ስለዚህ አሪፍ የሆነ ኮንተንት መምረጥ ሞክሩ።